ችበት ችግር እኮ የለውም። ጆሮ ነው የሚሰማው። ሙሌ ይኸውልህ ሙሌ አሁን እሺ ቁጭ ብላለች። ሙሌ ታብራ ለመጣች አሁን ጊዜ ዌስት አናርግ። እሺ ጊዜ ዌስት አናርግ። አታልቅሺ። እሺ አታልቅሺ፣ አታልቅሺ። አማርኛ ትሰሚያለሽ? አማርኛ ትሰሚያለሽ? ሴትዮ ከሰል ሰጥቼ ልምጣ። እሺ ስጫትና ነይ። እሺ ሂጂ ስጫትና ነይ። ስልኩን እዛው ቁጭ አድርገሽ ሂጂ። ስልኩን ቁጭ አድርገሽ ሂጂ። ምንም ችግር የለውም። ሀውቤ በጣም 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 ይኸው እንደምታዩት ነው። እንግዲያውስ ወንድም እህቶቻችን በሌላ ነገር እንዳትወስዱት። በጣም ችግሩ ገብተን ነው ይህን ነገር ለማስተካከል ያለ ነው። እያለቀሰች አልተረጋጋችም። ከትላንት ጀምሮ ይሄ ነገር ከተነገራት ጀምሮ ትላንት ዋትሳፕ ላይ ነው የምላችሁ። የሰው ልጅ ሆነን እንደዚህ አይነት ነገር አይድረስብን። እንደዚህ አይነት ድንጋጤ ቤታችን አይግባ። ማናችንም ቤት ፈጣሪ ባለንበት ያዳን ነው። እኛ ብቻ አይደለንም። እንደው ሙስሊሞች ሊገሉ ነው አይደለ የተባለው? አይደለም። ተናዳ እንደው እንደዚህ ሆነ ብላ መድኃኒት ጠጥታ የሆነ ነገር አድርጋ ራሷን እንዳታጠፋ ነው ሴቭ ያደረግናት። ህይወቷን ታድገናታል። እውነቴን ነው የምላችሁ ወንድመቶች፣ እዚህ ጋር ቁጭ ያላችሁ ህይወቷን በንዴት የሰው ልጅ ምን እንደሚያደርግ አናውቅም። ምን እንደሚያደርግ ስለ ኦኬ አሁን ከመጣች ወደ እሷ እንሂድ። እያያ አማርኝን አንቲቀጥ ሳሙ አን ኤክ ሱሞክ ሚን ፊ ኡሙይ ሚን ሺንሹሙይ ሚን ሱሙይ ኤክ ኤከልቹ መጽሐፍ ሲዳ ቃጳት የተዊሉሙይ ዘመርሞክ እንጂ ሙልቺ ሱሞይ ወይታ አማርኝንም ሐዲስንም አንቲቀጥቆች ደስተረጎሞ ሜክ ድምፅሽን ከፍ አድርጊ። ሰገጀድ Mentish mitnor shinshe mitnor diroko ika diroko hitu amane mentish ika shinshe hitu desku shinshumu masaf kisa bidofo ka momu masaf kisa kia shinshumu zimare danu kamane masaf kais apa kia zimare danu kan masaf hundi ki masaf yomu masaf anan nisalaw egar yaya akkedat insom akkedun ላስተካክልላት ለሷ ልንገራት። እሺ አንቲ ቀጥ አማርኝን ወሸ መለምቤ ኖ አይደለም። ሙሌ ቆይ አንዴ ያ ነገር እንዴት እንደተፈጠረ ትንገረንና አንተ ተርጉምልን፣ ወይ ደግሞ ኢንጂነሪ ተርጉም። አይ ቲንክ ሙሌ አንተ ብትተረጉም ጥሩ ነው። የምትናገረውን ነገር ይኸውልህ እኛ አሁን እዚህ ጋር ይሄን ሁላ ሰዓት የቆየ ነው። የምትናገረውን ነገር ይሄን እያለች ነው ብላችሁ ንገሩን። ከዛ ጥያቄ ያለንን ጠይቀን እንትን እንጨርሳለን። ጥሩ እሺ። አሁን እሱን ነው እያለች ያለችው በአማርኛ ትንሽ የቻለችውን ታውራ ስላልሽኝ ነው በአማርኛ እንድታውራ እያደረኩ ያለሁት። ችግር የለውም። እኔ ራሴ ተረጉማለሁ። ይለቅ ወጭቶክ ድርሽንሹሙይ ምን ሽንሸይቷ ምን ፊይቷ ሽንሹሙይቶሽ ከባህረች ሲታ እንደ አዲስ እየጠራኩ መጽሐፉንም ጠርጌ ዝማሬ ቪዲዮ ውስጥ ገብቼ ዝማሬ እየዘመርኩ መጽሐፉን እንደዚህ አቅፌ ዘመርኩ። እኔ እግዚአብሔር በሚያውቀው ለክፋት አይደለም። መጽሐፍ ደግሞ የእኛም መጽሐፍ ነው የእነሱ መጽሐፍ ነው ብዬ ነው እንጂ ክፉ አስቤ አይደለም። ጌታ በሚያውቀው ለእናንተ ይኸው። ኦኬ አስዬ ጥያቄ ካለሽ አሁን ባድየኛ እሷን አንቺ ጠይቂያት፣ በአማርኛ ላይ እንትን እላታለሁ። ሀዲይሲንም ኩቷን መናን ተረጎሞሙ ደናምሲስታ ሀዲይሲን ወጮ መጨሶ ሙስሊሙ ወቢኪን ሀዲይሲንም ወጮ መናን እሱውን ተረጎማ ኩሮም ሀዲይሲ ኩርከባ ኪኑዊን አን ቢሳሞ መጽሐፋን ሽንሼን አመዳ አንሺ ቢሳሞ ቶም ኮቻን ኪኑዊን ቢሳሞ አን ላሜ ሽንሼን አማማዶሞይ አን ከወሺ ፍሩላ ሲልካ አማማዶሞይ አን ሲልኪሴ ውጭ ያየው ሜንቲሲርኬጦም ይመንጅንም ኤገር ከባ ኢለጋ ማርኝ ወጭቶክ ሚኒ ፊቱ ሜንቲሽ ድርሽን ሸተይቶ ከኒ ጀመታ ኩሬ ይቅርት በያፎት ይቅርታው ጋር ትመጫለሽ። ይቅርት በያፎት ማይናት መጽሐፍ ነክቶኪ ማይናት መጽሐፍ አመዲቶኪ ተሞላ ማይና መዲላይ ሜንቲሽ ማይቶ አመዲዳ ኩርኒን አንተ ረጎሞ ምሱ ካፒቶይ ሺሽማ አማሲ ሀዲይሲን አንዴ በደንብ ኮፒሊንግ አድርጎ። አሁን ሰዎቹ ኮፒሊንግ ማድረግ ትተው ሪኮርድ እያደረጉ ነው። ኮፒሊንግ አድርጎ አንዴ
ሙሌ እስኪ አውራ። ትሰማለህ? አሁን ሙሌ ይሰማል? ኢንጂነር አንተ ያንተ ሚውት አድርገው። ድምፅ እየረበሸ ነው አንተ ጋር ኢንጂነር። ሌሎቻችሁ ሁላችሁ ሚውት አድርጉ። አሁን ሙሌ ሲያወራ ሙሌ ያውራ፣ ከዛ ሁላችሁ ሚውት እናደርጋለን። ድምፅ እየረበሸን እያጋባል። ኦኬ ሙሌ ጎሄድ። ሙሌ ይዞታል። ኦኬ ሙሌ አለ። ኦኬ መዲና አንቺ አናግሪያት። አለው አለ ሙቪ ይሰማል? ኦኬ በጡሞይ ብላንዲ ጨዴነ ተደቹ ወይ ተዋረ ሱሬ ባለው ፏምሽ ደርሳችሁ ነበረ። ሙቪ ወጥቼ ነበረ። ማዲ ኢንጂነር አስራዳው ነው። ኢንጂነርን ነው ኢንጂነርን ማዲ አይ ቆይ ለመሰለ አማርኛውም ክሊር መሆን አለበት፣ ለኛ መረዳት አለብን። ያ ወይ ሙሌ ያስረዳት ወይ እንትን ይበል እና ታስተካክሎ ከሆነ ሙሌ ያስረዳል። ሙሌ ያስረዳት ካልሆነም ደግሞ ኢንጂነርም ከታች ስላለ ችግር የለውም። አይ መዲና ወይ አለው እሺ የድምፅ ይሰማ ድምፅ ይሰማ ውጣና ተመልሰና እስኪ ሙሌ እሺ ከዛ ለልጅቷ መልእክት ንገራት። ለልጅቷ አማርኛ እኮ ትሰማ ንገራት። ተረጋጊ በላት። አማርኛ ትሰሚያለሽ አይደል እናቴ? አማርኛ ትሰሚያለሽ? ይኸውልሽ ነገር ልበላሽ እና እዚህኛ የተሰበሰብነው አንቺ ባደረግሽው ነገር እንደ ሙስሊሞች ትንሽ የተሰማን ነገር ኖሮ ነበር እና ከአንቺ ከራስሽ ደግሞ ለምን እንዳደረግሽው እንድትነግሪን እኛም እንድንረዳሽ ስለተከፋንብሽ የተከፋንበትን መንገድ ይቅርታ ማድረግ ካለብን እንድናደርግ እንጂ ሌላ ሰው እንዳለሽ አንቺ ላይ ክፋት አስበን ቤተሰብሽ ላይ ክፋት አስበን አንቺ ከስራ እንድትወጪ አይደለም። እንደዚህ አናደርግም፣ ሊሆንም አይችልም። እስልምናችንም ይሄ አያዘንም። ገብቶሻል? አታልቅሽ። አሁን እሺና አታልቅሽ። ሰው ያጠፋል፣ ከጥፋቱ ይመለሳል እንጂ ሰዎች ደውለው እንደሚነግሩሽ ሊገሉሽ ነው ሙስሊሞች የሚሉሽ ውሸት ነው። እሺ ሰምተሽኛል አይደል? አንቺ ወጣሽው ስራ ለመስራት ነው፣ ልጆችሽን ለማሳደግ ነው፣ ለቤተሰብሽ ነው አይደለ? አላህ ያግዝሽ። ሰው ደግሞ ከጥፋቱ ይማራል። አይዞሽ። አሁን ይህንን ነገር ከአንቺ ለመስማት ከዛ ደግሞ ወደ መልካም ነገር ለመምጣት ነው እንጂ አንቺን ለመጉዳት አይደለም። ገብቶሻል አይደል? ብዙ ሰው ደግሞ እኛና አንቺ ተግባብተን ተስማምተን እርቅ ፈጥረን ደግሞ እንዳንሄድ የሚፈልግ ሰው አለ። በእኛና በአንቺ ያለመግባባት መበልጸግ የሚፈልግ ችግር መፍጠር የሚፈልግ ሰው አለ። እኛ እንደሱ አይደለንም። እኛ እህታችን ነሽ፣ ወገናችን ነሽ። ሰው ሀገር ሄድሽው ልትሰሪ ነው፣ ልታድጊ። ጥፋት እንደ ወንድም አይተንብሻል። ያንን ነገር አውቄ አላደረግኩም ብለሻል። ሌሎች እህቶችም በስርዓት ጥያቄ ጠይቁሻል። ቀስ ብለሽ ሳታለቅሺ ትክክለኛው ምክንያትሽን ትነግሪናለሽ ማለት ነው። እሺ፣ ስለዚህ ወደ ራስሽ ተመለሽ። አይዞሽ፣ አብሽሪ፣ አይዞሽ፣ አብሽሪ፣ አታልቅሽ። ኦኬ፣ አይዞሽ። አይዞሽ፣ ምንም ነገር አይፈጠርም። አንቺ ተረጋጊ። እሺ፣ ምንም ነገር እዚህ ጋር አሁን እንደዚህ ይገሉሻል፣ እንደዚህ ያደርጉሻል ይሉ እኛ ምንም ነገር አናረገሽም። እኛ ትንሽ በቁርአኑ እንደዚህ ስትደንሽ እንደዚህ ስላየ ነው። አንዳንድ ሰዎች ደግሞ የምትለው ቁርአን ትክክል አይደለም፣ ወንጌል ነው ትክክል ነው፣ ያ ከመዝሙሩ ጋር እንደዛ ብለው አስረድተውን ነው። ያው እኛ እንደዛ ሲሉን ለምንድን ነው እንደዛ? ከፈለገች እሷ እኮ መጽሐፍን ቅዱስ ይዛ እንደፈለገች ማለት መደነስ እንደፈለገች ትችላለች። ለምን ቁርአን ይዛ እንደዚህ ትላለች ብለን ነው ትንሽ ቅር ያለን። አንቺ ደግሞ ያን ነገር አስረጅን። እንደዛ ያረኩት ምክንያቱ ይሄ ነው፣ ነገሩ ይሄ ነው ብለሽ አስረጅን። አይዞች፣ ተረጋጊ። የልጆች እናት ነሽ፣ ቤተሰቦችም ተጨንቀዋል። ግን አንቺ ደግሞ ረጋ ብለሽ ለእኛ አስረጅን። እኛ እንግዲህ እዚህ ጋር 3 ቀን ሆኖናል ቁጭ ብለን አንቺን ስንጠብቅሽ። ብዙ ሰዎች እየመጡ እዚህ ሚዲያ ላይ እናቃታለን፣ እኔ ነኝ ከአንዱ ገብቶ ሚስ ይኸው አናግራት እያለኝ ብዙ ሰው ዋሽቷል። ለምን? እነዚህ ሰዎች በቃ ያሰቡት እኛ አንቺን እዚህ ጋር የተቀመጥነው አንቺን ለመግደል አንቺን ህይወት ለማጥፋት ነው። እነዚህ ውሸታሞች ናቸው። እስልምና ሰው ግደል አይልም። የሰውን ህይወት አንድ ሰው ካተረፍክ ዓለምን ሁሉ እንዳተረፍክ ነው። የአንድ ሰው ህይወት ካጠፋህ ደግሞ ሰውን ዓለም ላይ ያለ ሁሉ እንዳጠፋ ነው። እስልምና ግደል፣ እኛ አንገልም፣ እኛ እንደዚህ አይደለንም። ያነገሩች እነዚህ ሰዎች ውሸት ነው።
እስልምና ወደ ሰላም ነው የሚጠራው። እሺ ስለዚህ አንቺ አብሽሪ፣ እህት አሲያ ታናግርሻለች፣ ምትልሽን አዳምጫት። ከፈለሽ አንቺ በአማርኛ ደግሞ እንትን የሚከብድሽ ከሆነ ሙሌ አለ ይተረግማል። ስለዚህ አንቺም ብዙም አንይዝሽም፣ ስራ አለብሽ፣ አታልቅሽ፣ አይዞሽ። ስለዚህ አሲያ አናግሪያትና አንዳንድ መጠይቅ ጥያቄ ጠየቃት። እሷም ጥያቄውን መልሳ ልጅቷን ከዚህ በላይ አናስለቅሳት፣ ወደ ስራዋ ትሄድ። መስተካከል ያለበት ነገር ደግሞ እኛ እናስተካክላለን። አይመስልሽም? አሲያ ሚውትሽን አብሪና አትሰሚም። ያው እኔ ጋር የታውቃላችሁ ከልጆች ጋር ስለሆንኩ ነው የምትናገረው። እሺ አና ኖ ሚውትሽን አንሺ እኮ ነው ያለሽ። አሱ አንሺ ሚውት። አይ እሱ ሊያወራ መስሎኝ ነው። እኔማ ላወራ ነበር እኮ። አሁን ድምጼ መጥቷላ። አውሪ አውሪ። ይልሽ የኔ እናት አታልቅሺ። መጀመሪያ እኛ ይሄንን ሰላም እንፈልገን ነው። አንድ ሙስሊም አማኝ ነው ሲያምን ደግሞ ቁርአኑ ክብር አለው። ይሄ ቁርአን ማለት ነው። ይሄ ህይወታችን ነው ለኛ። አንቺ ይሄንን ለምን ያሽ አይደለም እኛ ያልነው በደንብ እንድትረጂ ማለት ነው። እኛ ያልነው ይሄንን ይዘሽ የከፈትሽው መዝሙር እኛ በዛ መዝሙር አናምንም። ገብቶሻል አይደለም? መዝሙሩ የሚለው ስለ ወንጌልና ስለ እናንተ ስለምታምኑት ነው። ስለዚህ ይሄንን ይዘሽ ያንን ነገር ስታረጊ ብዙ ተንኮለኞች አሉ፣ ብዙ መጥፎ አስተሳሰብ ያላቸው ሰዎች አሉ። አንድ ሰው የራሱን እምነት የፈለገውን ማድረግ ይችላል። ትመጣለች። እቺ ተረጋጊ፣ ልጆች ትመጣለች። አሱ ወይንም እንትን ላይ ባላኮን ላይ ሂጂ አንዴ ቢኳይት ባላኮን ሂጂ፣ አብሽሪ ከቻልሽ ባላኮን ሂጂ። ኦኬ አሁን ጸጥ ብሏላ። ኖ እንትን ላይ ናቸው እነሱ ጌም እየተጫወቱ እኮ ነው እና ያጮሁታል። ስለዚህ ይኸውልሽ የኔ መቤት አንቺ የኛው ሀገር ልጅ ነሽ፣ ኢትዮጵያዊ ነሽ። እኔም ሙቤም ቁጭ ብዬ ስጠብቅ የነበረው እኔ እቺ ልጅ መታ ኤክስፕሌን ታርግልንና በአረበኛ ቪዲዮ ሰራለሁ ነው ያልኩትኝ። ገባሽ? ለምንድን ኦልሬዲ ያ ቪዲዮ እኛ ከመስራታችን በፊት በደንብ እወቂ። አንቺ ያን ቪዲዮ ስትለቂ ኦልሬዲ ተሰራጭቷል። ያ ነገር መሰራጨቱ አይተናልኛ። ቪዲዮ በተሰራጨ በማግስቱ ነው እኔ ቪዲዮ የሰራሁት። መጀመሪያ በአማርኛ ቪዲዮ ሰራሁኝ። እቺ ልጅ የት ናት ያለችው ትገኝና ከሷ እንወቅ የሚል አሁንም ሰው ገብቶ ማየት ይችላል። ትያዝ አይደለም የሚል ያደረኩት እኔ በአማርኛ ቪዲዮ ሰራው። ተገኝተሽ መተሽ ኤክስፕሌን እንድታረጊልን። ምክንያቱም ካንቺ ነው እውነታውን የምናውቀው። ዛሬ እንዳየ ነው እኛ አካውንት እንኳን መክፈት አልቻልሽም። እንዳየ ነው ቪዲዮ መክፈት አልቻልሽም። ስለዚህ ማን ነው ላንቺ ያንን ቪዲዮ እንትን ከፍቶልሽ ሰጥቶሽ ያንን አርገሽ እንድታረጊ ያደረገሽ ማን ነው? ይሄ ያደረገሽ ሰው አለ? መጀመሪያ የምጠይቅሽ ይሄን ነው። ያደረገሽ ሰው አለ? ራስሽ ነሽ። ቲክቶክን የከፈተው የሴትዮዋ ቤት ያለችዋ ልጅቷ ናት። እኔ ደግሞ ከፍቼ ገብቼ ዝማሬ እየሰማው ያለው ሴትዮዋ ቤት ላይ የለችም። ቤቱን አጽድ ብላ ወጥታለች። ቤቱን እያጸዳው እንደዚህ አስቀምጬ ዝማሬ እየሰማው መጽሐፉን እያጸዳው ዝማሬው ሲያምር መጽሐፉን እንዲህ ያዝኩ። እኔ ደግሞ እግዚአብሔር በሚያውቀው የእናንተ መጽሐፍና የእኛ መጽሐፍ ልዩ በሆንን ለይቼ አላውቅም እስካሁን ድረስ። ኦኬ አረበኛ ነው ውስጡ እኮ እንደዚህ ካረሽው አረበኛ ነው አይደለም? አረበኛ ነው። አሁን ይኸውልሽ ማናችንም ሰዎች ነን፣ እንሳሳታለን። አንድ ነገር የኔ እህት እንድታቂ የምፈልገው ነገር መጀመሪያም እኛ የፈለግነው አንቺን አግኝተን ከአንቺ መስማት ነው የፈለግነው። ቲክቶክ ከፍተሽ ቪዲዮ ስትሰሪ ይሄ ቁርአን ነው። ቁርአንና ደግሞ አንቺ የምታነቢው ታነቢያለሽ አይደል? መጽሐፍ ቅዱስ የራሳችሁ ባይብል ማለት ነው። ባይብልና ቁርአን አጻጻፉም አንድ አይደለም አይደለ? ከፍተሽ ስታዩ ነው ወይስ በአረበኛ የተጻፈ መጽሐፍ ቅዱስ መስሎሽ ነው? ውስጡን አላየውም እኮ እኔ። እሺ አብሽሪ። እሺ ይሄንን የፈለግነው አየሽ። ይኸውልሽ እኛ እምነታችን ላይ ከሰውየው ተረዱ የተፈጠረውን ነገር። ሙሌ እኔ ቤት የገባ ቀን ነግሬሃለሁ። ከዛ በፊት የሰራሁትን አማርኛውን ቪዲዮ በደንብ ማየት ይችላሉ ሁሉም ሰው። እቺ ልጅ መታ ከሷ እውነታውን እንስማ። ከዛ ምንድን ነው ያልኩትኝ በአረበኛ ቪዲዮ እንሰራለን ነው። ሌላው አንድ የምነግርሽ ነገር ማለት ነው ይኸውልሽ አንቺ ወጣሽው ከሀገርሽ ልትሰሪ ነው። ኢትዮጵያውያኖች ሙስሊሞች
አራጆች አይደሉም። አራጅ ሰው ነው ሰውን አራጅ የሚለው። በደንብ ወቂ። እኛ እህታችን ነሽ፣ የሀገራችን ልጅ ነሽ። ያንን ስህተት ስትሰሪ ሃይማኖት ማለት ቀይ መስመር ነው። ገብቶሻል አይደለም? ሃይማኖት ማለት ቀላል ነገር አይደለም። ልክ ሌላ ወንጌሉ እንዲከበርለት እንደሚፈልገው፣ መጽሐፍ ቅዱሱ እንዲከበርለት እንደሚፈልገው እኛም የራሳችን እንዲከበር እንፈልጋለን ነው። ለዛ ነው የተፈለግሽ የነበረው። አሁን መጣሽ፣ ኤክስፕሌን አረግሽ፣ ለምን እንደሆነ ሳላቅ ነው አልሽ። ይሄንን እኛ እንቀበላለን። ይሄንን በስህተት የሰራሽው ነገር እንደሆነ ስትነግሪን እንቀበላለን። ምክንያቱም እውነታው ያለው አንቺ ጋር ስለሆነ ከአንቺ ጋር አይደለንም እኛ ያለ ነው ማለት ነው። ተረድተሽኛል አይደለም? አያያዝሽን አይተናል። እንዲህ ብለሽ እንዲያረግሽው ይሄን አይደለም እኛ ያየ ነው። እኛ መዝሙሩ የከፈትሽው ከቁርአን ጋር ስለማይሄድ ነው። ገብቶሻል አይደለም? የኔም ቤት መዝሙሩ የከፈትሽው ከቁርአን ጋር ስለማይሄድ ነው እንጂ ብዙ ድራማዎች ተሰርተውብናል እኛ ላይ። ግን ያ መዝሙሩና ቁርአኑን ስትይዢ ያ ነው የሚሰራፋው፣ ያ ነው ከፍ የሚለው። ይሄ ቦታ የለውም የሚል መልእክት ነው ለእኛ የሚሰማል። ይሲ ያ ነው ያናደደን እንጂ እኮ ለምን ቁርአን ያዘች ብሎ እኮ የተናገረች ሰው የለም እኮ። ቁርአንማ ሰው እኮ ገዝቶ በየቤቱ እኮ ያነባዋል። ዓለም ላይ ነጮች ገዝተው ቤታቸው ውስጥ አስቀምጠው ያነቡታል። ግን ያ የተደረገው ነገር ነው። ስለዚህ ይኸውልሽ አሁን እንደ የምትጠይቂው ሁሉንም ሙስሊም ያ ህመም ተአሞኝ ነው ወጥቼ የተናገርኩት። እኔም ደግሞ አንድ ቃል የምገባው ካሁን በፊትም ብያለሁ። ያንን በአረበኛ ይችሊ ትፈለግ ትገኝ ብዬ የሰራሁት በአረበኛ አለ። ጀስት ላይክ ዳት ዛሬም ይቅርታ ያልሽበትንና ኤክስፕሌን ያረግሽበትን ቪዲዮ አድርጌ በአረበኛ እንዲህ አድርጋ ነበር በዚህ ምክንያት ነው ብላ ተናግራለች ብዬ ቪዲዮሽን አድርጌ አንድ ላይ አድርጌ ኢንሻአላሁ ተዓላ እሰራለሁ። ይሄ ቃሌ ነው። ከመጀመሪያ ቀን ጀምሮ አንቺን ስፈልግሽ ከነበረበት ቀን ጀምሮ ይሄንን እየተናገርኩ ነበር እስከዚህ ሰዓት ድረስ ማለት ነው። ይሄን ቃሌን ደግሞ አላጥፍም። እሺ የኔ መቤት አታልቅሺ። ሙስሊም ጠላትሽ አይደለም። አንቺ የራስሽ እምነት አለ፣ እኛ የራሳችን እምነት አለ። በእምነትሽ የሚጠይቅሽ የፈጠረሽ ጌታ ነው። እኛ ብሎልን ሃይማኖታችንን ማስተማር ነው የምንፈልገው። ልክ ወንጌል እንደሚያስተምረው፣ ልክ ኦርቶዶክሶች እንደሚያስተምሩት ይሄንን ነው እምነታችን የሚያዘን ማለት ነው። ማንንም ማስገደድ አይችልም። እሺ የኔም ቤት እናከብርሻለን። ከዚህ በኋላ እንደዚህ አይነት ነገሮች ላይ በጣም ተጠንቀቂ። ያለሽው ወንጌልም የራሳቸው ሰዎች የሚያከብሩት ሰዎች ስላሉ እኛ እናከብራለን፣ አናምንም በዛ አይደለም። ኦርቶዶክሶችም የሚያምኑት የራሳቸው መጽሐፍ አላቸው፣ እናከብራለን። ያንን የራሳቸው እምነት ነው። ያንን ግን ይዘን ወተን የማይሆን ነገር ሪአክሽን እንዲደረግ አንፈቅድም። እኛም እንደ ሙስሊም የኛ እንዲከበር እንደምንፈልገው ማለት ነው። እሺ ይሄ ስለሆነ ነው። ሌሎቻችሁ የምታናግሯን ነገር ካለ አናግሯት። ይቅርታ ብላ ብንጨርስ መልካም ነው እላለሁ። ሙሌ አንድ ነገር ልበል